ናዝቅረጽ አነን አረ እዛ ይቻላል። እንዳትሸፈን ሰላም እና በቻናሌ ትንሽ ጠፍቻለሁ። ትልቁ ነገር የሚደርስ ቦታ ደግሞ የምታውቁ ሰዎች በኮሜንት እንድታስቀምጡ ፈልጋለሁ እና አንድ በላችሁ። ይኸው በቃ እንዴ ዲያረት የቅየብቻን እንደቀረጽ አረት ያው አለ ይሄ በቃ አይ በቃ ይሄ ኢትዮጵያ እንዴት ታምራለች! መታችሁ የሚያምርበት ቦታ እንደነ ቅረጹ። እኔ ትንሽ ቪዲዮ ላይ ለመግባት ስላልተመቸኝ ነው። በጣም ይቅርታ፣ ሰው ስላለ ፈራው። ለዛ ነው እላችኋለሁ። እና ኢትዮጵያ እንዴት ታምራለች! የሚያምርበት ቦታ አለ እና በኩል ነው የምንወጣው። አረ እና እንዴት ታምራለች! በጣም የሚያምርበት ቦታ አለ። እኔ ደግሞ ራሴ ስለምቀርጽ ቪዲዮ የሚቀርጽ ሰው ስለሌለ ነው ዝም ብሎ ቦታ እያሳያችሁ ያላችሁ። እና ይሄ ቦታ የምታውቁ ሰዎች ደግሞ በኮሜንት አስቀምጡ የት እንደሆነ።
እኔ ደግሞ ቪዲዮ የሚቀርጽ ሰው ስለሌለ ነው እኔ የቀረጽኩኝ የትኩኝ ያለው እና ሳብስክራይብ አድርጉ፣ አበረታቱ፣ ቻናሌን አሳድጉ። እኛ ሀገር ደግሞ እንዴት አምራለች። እሱ ሀገር ስንሆን ያው ብዙ ነገር ስለማናይ ነው እንጂ የምታምር የሚያምር ቦታ አለ። ታምራለች። ያው እኔ ባልገኝ ምስል እናንተን እያሳያችሁ ልሄድ ብዬ ነው። በጣም ያምራል ቦታው ብታያችሁ፣ ንፋሱ ምኑ በጣም ደስ ይላል። ይኸው መንገዱ ይሄ ይመስላል። ታዩ በጣም ትወዳላችሁ። አሁን ያልገባሁበት የሚቀርጽ ሰው ስለሌለ ነው ብቻ ስለሆንኩኝ ያው ማንም ስለማልቀርጽ ነው ራሴ ያልገባው እና ድምጽ ብቻ ስሙ እና እህቶቼ እንዴት ናችሁ? ስራ እንዴት ነው? ረመዳን በዚህ ሰዓት በጣም የምከፍበት ሰዓት ነው። አይዛችሁ ሁሉም ነገር ያልፋል። በተለይ ምግብ የምትሰሩ እህቶች በጣም ጥንቃቄ አድርጉ። በዚህ ሰዓት ጋዝ፣ እንቅልፍ አለ፣ ድካም አለ፣ ያ ብዙ ነገር ስላለ በዛ ሁሉም ነገር በትዕግስት አልፉ። በትዕግስት ሁሉም ነገር እንትን ብላችሁ ሳልፉ። ጾመኛ ከሆናችሁም ያው እየጾማችሁም ራሳችሁን ጠብቁ። ማትጾሙ ከሆነ ደግሞ ምግብ እየበላችሁ እረፍት እያደረጋችሁ ስለኛ ረመዳን ስራ በጣም ይከብዳል። አንደኛ 24 ሰዓት ስለምትቆሙ እንቅልፍ የለም፣ ድካም አለ እና ብዙ ነገር አለ። አይዛችሁ ሁሉም ነገር ያልፋል። ማያልፍ ነገር የለውም እና አንድ ወር ነው። አንድ ወር ደግሞ እግዚአብሔር እንዲረዳ ጸልያችሁ ስትወጡ ስትገቡ ስራ እየሰራችሁ ቀድማችሁ ጸልዩ። እግዚአብሔር ከሁሉም ነገር ያስመልጣል። ያው በዚህ ሰዓት ብዙ ነገር አለ። ከዛይት ጋር ነው የምትውሉ፣ ከእሳት ጋር ነው የምትውሉ። ከዛ ብዙ ነገር ስላለ ድካምም ስላለ ራሳችሁን ጠብቁ። ሁሉም ነገር ያልፋል። ከስግደት ወጥታችሁ ደግሞ በሀገር ያብቃችሁ። በሀገር ላይ እስከምትደርሱ ድረስ ራሳችሁን ጠብቁ። በዚህ ሰዓት ብዙዎች ህይወቶች የሚጎድበት ሰዓት ለምን እንቅልፍ አለ፣ ራብ አለ፣ ያ ብዙ ስራ ጫና ስላለ ያ አይምሮችን ስለሚሰርቅ ብዙ ነገር ስላለ ራሳችሁን ጠብቁ ብላችኋለሁ እህቶቼ እና ይዛችሁ ሁሉም ነገር ያልፋል እና ሙስሊም ካልሆናችሁ እንዳትጾሙ። ያው አንዳንዶች ሙስሊም ባንሆንም እንጾማለን፣ ግን እንጎዳለን። ለምን? ከባድ ስራ ስለምንሰራ ከጾምን ሁሉም ነገር ይከብዳል። ግን አይዛችሁ ሁሉም ነገር ያልፋል። ውሃ እየጠጣችሁ ሁሉም ነገር በትዕግስት ይለፉ እንጂ ከባድ ነው። አይዛችሁ እና ይኸው በዚህ ያቆማለሁ። ሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ቻው ቻው።